بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه ጥያቄው የቀረበው አንደኛ ብዙ የሰለፊያ የሆነችውን ጎዳና የሚከተሉ ሴቶች ነበሩ المنهج السلفين ተከትለው ይጓዙ የነበሩ በተለይ መምለካ ላይ ሱናን በደንብ የተማሩ የሆኑ ጓደኞቻችን ሴቶች ነበሩ መጀመሪያ ያገቧቸው የሆኑ ባሎች አሏቸው ወደ ሳውዲ ከመምጣታቸው ትክክለኛ የሆነውን መንሃጅ ሳያውቁ ያገቧቸው ባሎች አሏቸው ሁለተኛ ከዚህ ከሄዱ በኋላ አሁንም ያገቡ ሴቶች አሉ እነኚህ ግን መጀመሪያም የነበሩት ባሎቻቸው አሁንም ከሄዱ በኋላ ያገቧቸው ባሎቻቸው ጫት የሚቀሙ ናቸው ሰለፊያ የሆነችውን ጎዳና የማይከተሉ የሆኑ ከሰለፊዮች ጋራ በፍጹም የማይታዩ የሆኑ በተለይ እነኚህ ጫት የሚቀሙ የሆኑ ባሎቻቸው ብቻቸውን አይደለም የሚቀሙት ባልንጀራዎቻቸውን ጓደኞቻቸውን እቤት ይዘው ይመጣሉ ይሄ አጅነቢ የሆኑ ወንዶች እቤት ተሰብስበው እነሱን እየخدሙ እያገለገሉ ያሉ ሴቶች አሉና እነኚህን ሴቶች ማኩረፍ አለብን በእነሱ ላይ እገዳ መጣል አለብን ወይንስ ምንድነው ማድረግ ያለብን የሚል ጥያቄ ቀርቧል ይሁን መጅሙዓ በርካታ መጅሙዓዎች እንዳሉ ነው ከጥያቄው የተረዳሁትና ጥያቄው የብዙ ሰው ጥያቄ ነው ሰለፊያት የነበሩ ሴቶች ነው ጥያቄ ቀርበው ያውቃሉ ትክክለኛው ጎዳና ተነግሯቸው አውቀዋል መመለካ ላይ ይኖሩ ነበር ነገር ግን እዛ ሲሄዱ ከባሎቻቸው ጋር አንድ ላይ ሆነው ባሎቻቸው من المنهج السلفي የወጡ ሰዎች ሆነው ጫት የሚበሉ የተለያየ ወንጀል የሚሰሩ ከነሱ ጋር አብረው እየኖሩ ያለ አጅነቢ የሆኑ ወንዶችን ጫት ሲቀሙ ሻይ በማፍላት ቡና በማፍላት እየخدሙ እያገለገሉ ያሉ ሴቶች እነዚህን ማኩረፍ ነው ያለብን ወይንስ ምንድነው ማድረግ ያለብን የሚል ጥያቄ ነውና ጥያቄው ወሳኝ ጥያቄ ነው መጀመሪያ ከዚህ የሚሄዱ ሴቶች ሆነ መጀመሪያም ያገቡ የሆኑ ሴቶች ሸሪዓችን ወንድንም ሴትንም በተመለከተ ወንድም ማንን ማግባት እንዳለበት ሴትም ማንን ማግባት እንዳለባት ሸሪዓችን አስቀምጧል ያንን ማየት ይቀድማል ከዛ በኋላ ወደ ሀጅሩ እንሄዳለን الله سبحانه وتعالى شرع لنا النكاح نكاح ጋብቻን الله يدነገገልን ጌታችን الله سبحانه وتعالى ግን أمرنا بتخير أهل الصلاح ጥሩ ሰዎችን መልካም ሰዎችን የአላህ ደግ ባሪያዎችን መምረጥ እንዳለብን ታዘናል رغب الشرع الحكيم بتزويج صاحب الدين የዲን ባለቤትን ማጋባት እንዳለብን ወንዶችን በተመለከተ ሸሪዓችን ቅስቀሳ አድርጓል فأن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إذا خطب إليكم من ترضون دينه وخلقه فزوجوه إلا تفعل تكن فتنة في الأرض وفساد عريض أخرجه الترمذي وغيره وحسن الألباني عندي سو ልጃችሁን ካጨ ዲኑን የምትወዱት ይሆነና ስነ ምግባሩን የምትወዱት ይሆናል መልእክተኛው አለይሂ ሰላቱ ወሰለም طيب ዲኑን የምትወዱት ጫት የሚበላ ሰው ጫት የሚበላን ሰው ሁሉ ያመጣ የሚያራግጥ የሆነ ሰው ሰለፊያ የሆነችውን ጎዳና የሚጠላ የሆነ ሰው ዲኑን እንወደዋለን የኢኽዋን አፍካር የተቀበለ የሆነ ሰው
የሙመይዓዎችን አፍካር የተቀበለ የሆነ ሰው የተብሊጎችን አፍካር የተቀበለ የአህባሽን አፍካር የተቀበለ የሐጅሩዮችን አፍካር የተቀበለ የቁቡርዮችን አፍካር የተቀበለ የሻዒራን አፍካር የተቀበለ هل ترضون دينه وخلقه دينون ትወዱታላችሁ ስነ ምግባርን ትወዱታላችሁ ጤነኛ ከሆናችሁ لا والله ጤነኛ የሆነ ሰው አይወድም ምን ቢድዓ ነው እንደምትወደው ቢድዓውን ነው የምትወደው ወላ ሽርኩን ነው የምትወደው ወላ ኹራፋቱን ነው የምትወደው ሙሐረማት ነገር እያግበሰበሰ ነው የምትወደው من ترضون دينه وخلقه فزوجوه داروت الملك عليه الصلاة والسلام አልያ ምድር ላይ ፈተና ይፈጠራል ብለዋል ይሄ ነው كذلك حث ديننا على نكاح صاحبة الدين የዲን ባለቤት የሆነችን ሴት ማግባት እንዳለብን ዲናችን ቅስቀሳ አድርጓል የዲን ባለቤት የሆነችን ሴት ማግባት እንዳለብን ወንዱ ላይ ቅስቀሳ እንዳደረገ ሁሉ ሴቷም ላይ صاحبة الدين قد أدرقال أبو هريرة رضي الله عنه يستلف حديث عن النبي صلى الله عليه وسلم تنكح المرأة لأربع لمالها ولحسبها وجمالها ولدينها فاظفر بذات الدين تربت يداك والحديث متفق عليه سيت سوت يا قبو أردت نقروج أسروا يا قبال ከፊሉ ለገንዘብ ብሎ የሚያገቡ ይሄ የአይሁዶች ባህሪ ነው ይባላል አይሁዶች ገንዘብ ስለሚወዱ ለገንዘብ ብሎ የሚያገቡት አይሁዶች ናቸው ይባላል ይሄን ሁሉ ያደረገ አይሁድ ነው ማለት አይደለም ግን የነሱ ስነ ምግባር ነው ይባላል ولحسبها ለሐሰብ ብለው ደግሞ የሚያገቡት ለዘር ሐረጓ ብሎ የሚያገባ ይሄ መካ ላይ ያሉ ሙሽሪኮች ነበሩ ይሄን የሚያደርጉት ስልጣን ይወዳሉ ይባላል መካ ላይ ያሉ ሰዎች ወጀማሊሃ ለውበት ብለው የሚያገባሉ ይሄ ክርስቲያኖች ያደርጉት የነበረው ነሳራዎች ማለት ነው ክርስቲያኖች እንደሚታወቀው ከሱራ ጋራ ከፎቶ ጋራ የተሳሰሩ ናቸው ስዕል ነገር ይወዳሉ ሙስሊሞች ይሄን ያደርጉ ማለት አይደለም ግን ለየት ባለ ሁኔታ ለገንዘብ ብለው የሚያገቡና ለሐሰብ ብለው የሚያገቡት ለጀማል ብለው የሚያገቡት ሰዎች በወቅቱ ይታወቁ ነበር ቀጥሎ አራተኛ ምናሉ ወሊዲኒሃ ለዲኗ ተብላ ትገባለች ይታሉ فظفر بذات الدين ለማለም ብለህ ለሐሰብም ብለህ ለጀማልም ብለህ አታግባ ذات الدين نعم እንዳታመልጥ ብለው መልክኛው አለይሂ ሰላም ተናግረዋል ይሄንን ማታደርግ ከሆነ ተሪበተ ዳክ አላህ አመድ አፋሽ ያድርግ ብለዋል እርግማን ስለዚህ ዲናችን صاحبة الدين ማግባት እንዳለብን صاحب الدين ማግባት እንዳለብን ዲናችን ቅስቀሳ አድርጓል وحذر من الزواج بأهل الفسق فاسق የሆኑ ሰዎችን ከማግባት ደግሞ ዲናችን አስጠንቅቆናል ፋሲቅ የሆኑ ሰዎችን ፋሲቅ ብሎ ማለት ሸሪዓ የከለከለውን የሚዳፈር ወንድና ሴት ሸሪዓ ያዘዘውን ተግባራዊ የማያደርግ ወንድና ሴት ወንድም ከሆነ ፋሲቅ ይባላል ሴትም ከሆነች ፋሲቃ ትባላለች አጅነቢ ከሆኑ ሴቶች ጋር የሚቀላቀል የሆነ ወንድ አጅነቢ ከሆኑ ወንዶች ጋር የምትቀላቀል ሴት نعم ጫት የሚበላ ወንድ ሲጋራ የሚያጨስ አስካሪ መጠጥ የሚጠጣ ፋሲቅ ነው በቀላሉ ማለት ነው እኛ ቀላል አድርገን የምንመለከተው ነገር ማለት ነው ከእንደሃሉት ዝሙት ከሚሰራ ሰው ሸሪዓችን አስጠንቅቋል እነዚህ ሰዎች እንዳናገባ ማለት ነው ሴትም ትሆን ወንድ ማለት ነው حذر من الزواج بأهل الفسق قال الله تعالى الزاني لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين الزاني زمتن يا وندي الله سبحانه وتعالى لا ينكح آية قرامل إلا زانية زمتن ياسية ننجي أو مشركة وينبأ الله أقاري هنا تنسية ننجي للانا آية قرام للانا يفلقم زاني زمتن يهون وندي لال زمتن يهون وند لا ينكح إلا زانية سبحان الله زمتن يهون تنسية نوم يقروا وين مشركة وينبأ الله أقاري هنا تنسية
والزانية زمتنيتم سيت دغمو لا ينكحها አያገባትም ኢላ ዛኒን ዝሙተኛ የሆነ ወንድ እንጂ አው ሙሽሪኩን ወይም በአላህ አጋሪ የሆነ ወንድ እንጂ ሌላ አያገባትም ይላል وحرم ذلك ይህ ማለት ነው እርም ተደርጓል على المؤمنين በአማኞች ላይ እርም ተደርጓል ይላል አላህ Subhanahu Wa Ta'ala በአማኞች ላይ እርም ተደርጓል ይህን በተመለከተ የቁርአን አንቀጽ العلامة الشيخ محمد أمين الشنقيطي يتبع تعليم أضاء البيان كسني تفسير كتاباته لي ويم دفع إيهام الاضطراب كسني كتاباته لي هذه الآية الكريمة إلى إتشي سورة النور لا يالت في القرآن أنكس تدل تملكتانك على تحريم نكاح الزواني والزنات على الأئفاء والعفاء في ذلك تمام زموتني يهون وندوتنا زموتني يهون سيتوج ቁጥብ የሆኑ ወንዶችና ቁጥብ የሆኑ ሴቶችን ማግባት የለባቸውም ቁጥብ የሆነ ወንድ نعم ዝሙተኛ የሆነችን ሴት ማግባት የለበትም ዝሙተኛ የሆነች ሴት ቁጥብ የሆነን ወንድ ማግባት የለባትም ማለት ነው እርም ተደርጓል كذلك العلامة السعدي رحمه الله تعالى تفسير كتاباته ላይ እሳቸው ምን ብለዋል الفاسد بالزنا ዝሙት መስራት የተበላሸ የሆነ ሰው منهي عن تزوجه كل نو قلت يونس زي ما قوات اللبتم مالو نكاح الزاني والزانية محرم حتى يتوب توباس كم يادر قدراس في موت المساراسو قلت يونس زي ما قوات اللبتم قلت يونس زي موت المسارانسو ما قوات ميفت منسو ما قوات اللبتم بلوان حتى يتوب توباس كم تادر توباس كم يادر قدراس مالو كذلك شيخ الإسلام ابن تيمية رحمه الله تعالى مجموع الفتاوى لي من يلالو إذا كان مصرا على الفسق يلالو بفسق لي يكتلك هنا عندي سو بامسو لي مالتنا بونجلو لي يكتلك هنا عندي سو يلالو يا وانجلو عمسو شاتمانيكم يون عسكري متتات ولد مبلات زمت مسرات يفسق أينت وانجلو بزنو بس يتم بوندو لي يلو مالتنا بفسق لا مصر كهون لالو إذا كان مصرا على الفسق فإنه لا ينبغي للولي تزويجها له مدار اللبة المالوك بفسق لا بونجل لا عندي سو ككتل توبة كان درجة لا يجوز لا ينبغي للولي حالاتي له نسو وابي له نسو أي فكر لتم تزويجها له لذا فاسق له نسو نعم حلفتنا يتسألبت يونو في اللجون اهيتون مدار اللبت مالو مدار اللبت كما قال بعض السلف قالوا كسلفوች كثير እንዳለው ሁሉ من زوج كريمته ሲልጁን የዳራ من فاجر ለሆነ አመፀኛ ወንጀል ለሚሰራ ሰው የዳራ فقد قطع رحمها ዝምድናዋን በርግጥ ቆርጧል ብለው ከስለ ሰለፎቻችን እንደተናገሩት ይላል لكن ان علم ካወቀ ግን انه تاب توبة إن درجة كاوكا فتزوج به إذا كان كفءا لها وهي راضية به الصاد دستنا كهونج ستقدر مالتنا توبة كدرجة كلنا توبة النصوح كاسجنيا تقرأ له مال مدار يتشلل آليا أيتشلم هلا في وجه عباتوج وندموج عبوتوج هلفتنا يتطلب باتو سوج الله انفر ሴትም እጅሽ መስጠት የለብሽም ለጥቅም ለገንዘብ ብለሽ ፋሲቅ ከሆነ ሰው ሙብተዲዕ ከሆነ ሰው ላይ መውደቅ የለብሽም ሼኹ الاسلام عندهم مجموع فتوى من يلالو الزاني لا ينكح الا زانيه او مشركه قالوا بኋላ قيل هذا يدل على ان الزاني الذي لم يتب توبه ያላደረገ የሆነ ዝሙት የሰራ ሰው لا يجوز ان يتزوج عفيفه ቁጥብ የሆነችን ሴት ማግባት የለበትም ብሏል ቁጥብ የሆነችን ሴት ማግባት የለበትም طيب አሁን እንግዲህ ወንጀል የሚሰሩ ሰዎች ከሱና የማያወጣ የሆነን ወንጀል የሚሰሩ ሰዎች እነሱን ሴትም ይሁን ወንድ ማለት ነው ማግባት እንደሌለብን ሸሪዓችን ከመከረን ማለት ነው ذات الدين ፈልግ ሴትንም ወንድም ذات الدين የሆነችን ሴት ፈልግ ወንድም ሴትም የዲን ባለቤት የሆነን ሰው ፈልጊ ነው አውሊያዎችም ወልዮችም ሐላፊዎችም
እንዲሁ ይህንን ሰው ወይም እችን ሴት ማፈላለግ እንዳለባቸው ማለት ነው ሸሪዓ እንዳዘዘን ካወቅን إذا جاءت الشريعة بتحريم تزوج الفساق فاسق የሆኑ ሰዎችን ማጋባት حرام በመሆኑ ሸሪዓችን ከመጣ ከተናገረ والحذر منهم فاسق ከሆኑ ሰዎች መጠንቀቅ እንዳለብን ሸሪዓችን ከመጣ فمن باب أولى الزواج بأهل البدع የቢድዓ ባለቤት የሆኑ ሰዎችን አለማግባት ደግሞ ምንም አያጠራጥርም እነሱን ማግባት حرام መሆኑ አያጠራጥርም የቢድዓ ባለቤት የሆኑ ሰዎችን የተለያዩ خرافات የሚያተራምሱ የሆኑ ሰዎችን ማግባት የማይቻል መሆኑ ግልጽ የሆነ ነገር ነው ማለት ነው ለምን ከተባለ لانهم የቢድዓ ባለቤቶች اشد خطرا من الفاسقين ከፋሲቆች ይልቅ አደጋቸው በጣም የከበደው የቢድዓ ባለቤቶች ናቸውና ፋሲቅ ከሆነ ሰው مبتدئ አደጋ ነው ማለት ነው فالبدعه بدعه اشد او اعظم شرا من المعصيه واخطر من كبائر الذنوب ከተላላቅ ወንጀሎች ከሽርክ ውጭ ካሉ ወንጀሉ ከሽርክ ጋር ሊመጣጠን የማይችል ከሆኑ ወንጀሎች ከባኢር الذنوبዎች እጅግ በጣም ከባድ ወንጀል ነው ማለት ቢድዓን የሚያራግብና ቢድዓን የሚያተራምሰው ነው ታዲያ ፋሲቅ የሆነን ሰው ማግባት ምርም ከተደረገ طيب የተለያየ ወንጀል የሚሰራን ሰው የተለያየ ወንጀል የሚሰራን ሴት ማግባት እርም ከሆነ ሙብተዲዓ የሆነችን ሴት ማግባትና ሙብተዲዕ የሆነን ሰው ማግባት ያነጋግራል አያነጋግርም حرامነቱ ማለት ነው واضح ግልጽ የሆነ ነገር ነው ማለት ነው ግልጽ ነገር ለምን ሱፊያን الثوري رحمه الله من قالوا البدعه احب الى ابليس من المعصيه ይላሉ ኢብሊስ ጋር سبحان الله بدعه እጅግ በጣም ተወዳጅ ነው ይላሉ ከማዕሲያ ከተለያየ ወንጀል ለምን المعصيه يتوب منها ወንጀል የሚሰራ ሰው ወንጀል ላይ እንዳለ አውቆ ተውባ ያደርጋል والبدعه ግን لا يتوب منها እስኪ ዝሙት የሚሰራ ሰው ሚንበር ላይ ወጥቶ ኹጥባ ሲያደርግ አይተታቃለ ዝሙት ስሩን ይሰራሉ ብሎ ሲናገር ተሰማላ አሰማም ነገር ግን ቢድዓ ላይ የተዘፈቀ የሆነ ሰው ግን ሚንበር ላይ ወጥቶ ወደ ቢድዓው ጥሪ ሲያደርግ ተሰማላ ወደ ቢድዓው ጥሪ ሲያደርግ ተሰማላ ማለት ነው اذا የሱና ዑለማዎች ከልክለዋል القدريه لا تناكحون ብለዋል ኢማሙ ማሊክ رحمه الله تعالى ቀደሪያዎች አትጋቧቸው ብለዋል መዲና ላይ በኢርጃእ የሚታወቅ አንድ ሰው ነበር ይላሉ فقال مالك بن انس لا تناكحوا ብለዋል اخرجه اللالكائي في شرح اصول اعتقاد اهل السنه والجماعه አትጋቧቸው ብለዋል كذلك شيخ الاسلام ابن تيميه رحمه الله تعالى ስለ ራፊዳዎች ተጠይቀው الرافضه هل تزوجوا بلو طيقواቸው الرافضه المحضه هم اهل اهواء وبدع وضلال ولا ينبغي للمسلم ان يزوج موليته من رافضي بلوال مجموع الفتاوى عليه رافضه ማለት اهل اهواء የስሜት ባለቤቶች ናቸው وبدع የቢድዓ ባለቤቶች ናቸው وضلال የጥመት ባለቤቶች ናቸው ولا ينبغي للمسلم ان يزوج موليته موليا ማለት ሐላፍትና የተጣለበት የሆነችውን ሴት መዳራ ይፈቀለትም من رافضي ብለዋል ማንኛውንም ሙብተዲ አትዳር አላህን ፍራ اذا ሴቶች አላህን ፍሩ ማንን ማግባት እንዳለባችሁ አገናዝቡ ትክክለኛ የሱና ሰው ሰለፊ መንሃጁ የተስተካከለ የሆነ ልፍስስ ያልሆነ ሱናን የሚያከብር ከሽርክ የራቀ ከኹራፋት የራቀ ከሙሐረማት ነገር የራቀ የሆነ ሸሪዓን የሚያከብር የሆነን ወንድ መርጠሽ አግቢ ዲሃ ቢሆን ሊስትሮች ጫማ እየጠረገ የሚኖር ይሄ ውርደት አይደለም ውርደቱ ቢድዓ ላይ የወደቀ ቢድዓን የሚያተራምስ ሽርክን የሚያተራምስ ውርደት የተከናነበ ሰው ማለት ነው ትክክለኛ ሙሂድ ጫማ የሚጠርግ ወታደር والله ውርደት አይደለም ሐላል ስራ እስከሚሰራ ድረስ እስከሆነ ድረስ ውርደት አይደለም ሶችም አላህ Subhanahu Wa Ta'ala በመፍራት ይሄን ማድረግ ይኖርብናል አሁን አቋማቸውን የቀየሩ ከሆኑ ሰዎች ጋራ እንዴት ነው እነሱን ማኩረፍ አለብን ወይስ ማኩረፍ የለብንም የሚለው ነገር ስንመጣ
ምንም አያጠራጥርም የቢድዓ ባለቤት የሆኑ ሰዎችን ማኩረፍ ወንዶችንም ሴቶችንም ተመከርናቸው በኋላ አልመለስም ያሉን ሰዎችን ማኩረፍ እገዳ መጣል በእነሱ ላይ من أصول أهل السنة والجماعة ومن القواعد السلفية المقررة سلفوቻችን ያረጋግጧቸው የሆኑ قواعدዎች መሰረቶች ናቸው أهل السنة والجماعة መርሆች ያሏቸው አንዱ መርሃቸው ነው ይሄ ሐጅር ማለት الإعراض بالكلية عن المبتدع والبراءة منه ከሱ ማለት ነው ራሳችንን ገለልተኛ ማድረግ ራሳችንን ንጹህ ማድረግ ራሳችንን ማጥራት ሙሉ በሙሉ ኢዕራድ ማድረግ ማለት ነው ሙሉ በሙሉ ኢዕራድ ማድረግ የሚለውን ዑለማዎቻችን ሲያስቀምጡ ምንድነው ያሉት عدم المخالطة على مقلاقل والابتعاد عن المجاورة النسون قربيت كمادرق مراق وترك التوقير النسون على مكبر وترك المكالمة ما نادرن ماكم وترك السلام عليكم على مالت وترك الزيارة على متيك والعيادة تمك هنا على متيك وعدم بسط الوجه فققت على ما سيد وعدم سماع كلام المهجور يعني يكون رفرونسون يقرون على مسمات وعدم مشاورته السن على موايد وعدم الصلاة خلفه تكتل على مسجد وعدم شهود جنازته متوكون جنازون على مكتل وغير ذلك بزنا عند سو بدعنا يودك انسو سيتم تهون وند مالتنا مكره عالم ملسم كالا حاجر مادرق ما كرف من أصول أهل السنة والجماعة ومن القواعد السلفية أتكلم بسلفية جلاي بسلفية قدانا أتكلم أتتشاوت يسلفوتشاتين مرحنو يسلفوتشاتين عند مسارتنو إراك مبتدعوج سيتم يهون وندمات نقره عالم ملسم كالا بالا ما بتشغل ولي ونشلال ممكري كلمة المجموعة مكر أمبي كالا أتكلاك الكسوغا أمبي كالا سنقور بيت هذا قاعد أمبي كالا አታናግረው እንቢ ካለ ሰላም ተበሰለ አታውርድ እንቢ ካለ አትዘይረው እንቢ ካለ ታሞ ከሆነ አትጠይቀው እንቢ ካለ የፊትን ፈገግታ አታሳየው እንቢ ካለ አታወያየው عدم مشاورتي ይሄ ዑለማዎች ያስቀመጡት ነው الشيخ محمد بن صالح العثيمين ስለ ሂጅራን አህል ቢድዓን ሲናገሩ ሂጅራን የሚለው ነገር ሲተረጉሙት እንደነውት الابتعاد عنهم መራቅና ያሉት وترك محبتهم እነሱን መውደድን መተው አትውደድ بدع ባለቤትን አትውደድ ራቀው እድር ምናምን መጅሙዓ አለን ጀማዓ አለን እንወያያለን አንድ ላይ ሆነን ብርና ሰባስባለን ይሄ ኮተተን አታምጣ ሙብተዲ መሆን ካረጋገጥ መክረማን መለስም ካለ ተሸጉዶ ሊሆን ይችላል መከረው እንቢ ካለ በኢኽዋኖች አቋም ላይ ይቀጥላል ካለ በሙመይዓዎች ላይ በተብሊጎች ላይ በአህባሽ ላይ በተለያዩ ጠማማ አንጃዎች ላይ ይቀጥላል ካለ ናም ابتعدال ራቅ اترك محبته اتوددዋል ወዳጅ አድርጋት ያዟል ወሙዋላቲም ወዳጅ አድርጋት ያዛል والسلام عليهم السلام عليكم አትበላል وزيارتهم በማንኛውም ቀን እየርካ አትጠይቃቸዋል وعيادتهم ታመው ከሆነ አትጠይቃቸዋል خلاص انتهى ይሄን አሉ ዑለማዎች ምን ታደርጋለሽ ምን ትፈልጋለህ ከዚህ በኋላ ለስሜት ተገዥ ከሆንክ እሺ مرحبا الشيخ ابن عثيمين الذي هم الرجاء ساكرون له النبي عليه الصلاة والسلام من قال من سمع بالدجال فلينأى عنه فوالله إن الرجل لا يأتيه وهو يحسب أنه مؤمن فيتبعه مما يبعث به من الشبهات أو لما يبعث به من الشبهات أبو داود يذكر الحديث مثلا يدجال موطأة يسمى سو يراق نارس النبي عليه يراق أيوة دجال لمن إنه سوى يراق ويتبالو فتنة وبتأم كبر سلونا ሙብተዲዓዎች ፈተናቸው እንደዛ አደጋ ነው የሙብተዲዓዎች ፈተና በጣም ከባድ ነው እራቃቸው ነው እነሱ ጋር አትጃጃል ነው እነሱ ጋር አትተራመስ ነው ዲናችን ሐቂቀተን ለሁሉ ነገር መፍትሄ አለው ለሁሉም ነገር ግን እኛ ስሜት ተገዥዎች ስለሆን ለስሜት እጅ ስለሰጠን እየተቸገርን ያለ ነው እኛ ነን والله እየተቸገርን ያለው እኛው ራሳችን ነን ዲናችን ጋር መተዋወቅ አልቻልንም ዲናችን ጋር አይ والله هذه ግራ ተጋባን እኛው አይ والله هذه ይሄ የዲናችን አንድ አካል ነው
አንድ አካል ነው የዲናችን አንድ አካል ነውና የዲናችን ማለት ነው አንድ መሰረት ነውና ሁላችንም ልናከብር የግድ ነው አላህን እንፍራ ይሄ እንደዚህ የሚቀያየሩ ሰዎች ሱና ደርሷቸዋል ያሉት ዝመምለከ ላይ ይኖሩ የነበሩ ሴቶች ናቸው ነው የተባለው ጥያቄው ይሄ ሁዘይፋ ያሉትን ልነግራችሁ ወዳለሁ ان الضلاله حق الضلاله ان تعرف ما كنت تنكر وتنكر ما كنت تعرف ان يتمت ሁሉ ጥመት ሁሉ ማለት መጀመሪያ ተቃወመው የነበረው ነገር አሁን ጥሩ ነገር ነው ብለህ ማመንህ وتنكر ما كنت تعرف መጀመሪያ መልካም ነገር ነው ብለህ የምታምነው ነገር አሁን መቃወምህ ወይ መጀመሪያ መጥፎ ነው ብለህ የምትለው ነገር አሁን ጥሩ ነገር ነው ብለህ ማለትህ ይሄ ان الضلاله حق الضلاله ግልጽ የሆነ ጥመት ላይ የወደቀ ሰው ማለት ይሄ ነው ይላል واياك والتلون في الدين فان دين الله واحد يا الله دين አንድ ነው አትቀያየር እንደስስ አትቀያየር በሄርክበት ማለት ነው ጽና التلون في الدين صفة مذمومة تدل على فساد الأصل وضعف البصيرة وقلة الفقه في دين الله بدل لا يكايروا سوج أقامتهم منهجاتهم يكايروا سوج إيه بهراتهم مدينة لا بتاني توجزنا يدل على فساد الأصل مساراتهم يتبكلنا يتبلاشمون يا سيد مجمرهم تينيوش على البرمو وقاتهم مجمرهم تينيوش على البرمو يتبلاشي هنا أقام يالاتهم سوج موناتهم وقاتهم إيه هنا التلون في الدين صفة مذمومة تدل على فساد الأصل وضعف البصيرة يسوي وصوم على تنو دكام عندنا يا سيد فالله دي الله يالله فقه جنزامي الدك ذك ثانية يا سيد أين إيه واضح هنا نقرنا ما كان بالأمس منكرا وشركا وبدعة تنانت شرك ينبرا نقر تنانت بدعة ينبرا نقر تنانت منكر ينبر نجر تنانت حرام يهون نبر نجر قسموا اليوم إسلاما زاري إسلام أكل يادربوتال تنانت شرك ينبر زاري توحيد يادربوتال مان متلوجوش مال تنانت بدع ينبر زاري سنة يادربوتال تنانت شافتنك قواتو ينبرون سوت زاري تساستنال أكهداتين طران نبرم عندنا تسفلقنال إيالو سيشوهو تيالله إيه الضلال إن الضلالة حق الضلالة إيه مهون الأوك إدريته هنا قالكم والله سبحان الله تنانت وشتاموش يتبالو سيبالو نبرو زاري تيكرنيوش ناتو تبلو يبيبالو كوانا تنانت تيكرنيو ناتو سيبالو نبرو سووش زاري كاذبوش ناتو وشتاموش ناتو يبيبالو كوانا اندي هلا قوم يالاتو سووش تيرنيوش يدلون أوكاتو እወቃቸው እንደሃሉ ሰዎች ጤነኞች አይደሉም አትለውን في دين الله ትልቅ ወንጀል ነው በጣም ከባድ ነው والله ጥንቃቄ ማድረግ ያስፈልጋል አይና በተለይ የሰለፎቻችን አቂዳ መቀየር የሰለፎቻችን መንሃጅ መቀየር በተለይ أسوأ صورة للتلون أن ينكر الشخص عقيدة من عقائد السلف الصالح ومنهجا من مناهجهم أو يثني على أهل البدع والأهواء بتري بتأم كبد تلولوا لمانت يسرفوتاتنا عقدان مكون كسرفوتاتنا عقدا عندنا نقا بتقول مكون كسرفوتاتنا منهج عندنا نقا بيقول مكون أهل البدع وشين يسميت بالبيتوشين ما ودس مكاب النسون ما مسجد تلك كفافي ولا مكاير ولا مالت إهنا إن ده هالو سوتش دمو لا نسيقهم አናምናቸው መሪዎች አድርገን መያዝ የለብንም እነዚህ ሰዎች ማለት ነው ነገም ይገለበጣል ጥንቃቄ አድርጉ والله አላህ Subhanahu Wa Ta'ala መፍራት ይቀድማል ጥቅም እንዳያዘናጋን ጎረቤት ጀማዓ እየተባለ የሚባል ነገር የለም طيب አንዳንዶቹ ለመስለሐ ነው ይላሉ ጥያቄው ላይ ተነስቷል መስለሐ እነዚህ ሰዎች ማኩረፋችን መስለሐ ነው ወይንስ አብረን ከነሱ ጋራ ተግባብተን እየተወያየን መኖራችን ነው የሚለው
مصلحة مجمرة مقدم يلبت يمان نو يهاجروا مصلحة المتات يلبت هاجروا بلو مالت من يمني أكرفوا أكل مالت أكرافيو أهون يالو بالن بتوقت يهملون مصلحة الهاجر يمني أكرفوا يهونون صوب مصلحة قمت هيسطتم السني السلفي يهونون صوب مصلحة سنية سلفية يهونون سنسية مصلحة تتوتل إتشي المصلحة العظيمة التي بها تحفظ عقيدة أهل السنة ويحمى بها منهجهم يعني السنة والجماعة عقيدة تشوي متبقونا منهجات شوي متبق بسي ونويه يهاجر قدي مهجور لا ينو تكرة من هذا القول لم انتهى قرفة الله شو من فائدة اللو يلهل من فائدة اللو من ذي متبقوت مصلحة المبتدئ المخالف مخالف يونون مبتدئ مصلحة نو متبقوت አይደለም سلفي ولنسو سنة لا يلنسو مصلحة متبق حفظ لرأس مال السلفيين السلفيين ገንዘባቸውን ዋና ካፒታላቸውን መጠበቅ ማለት ነው ሙራአት መصلحة المهجور المخالف مخالف የሆነው የተኮረፈውን ሰው መصلحة መጠበቅ ደግሞ طلب للربح ትርፍን መፈለግ ነው ማንኛውንም መቅደም ያለበት رأس المال መጠበቅ ወይንስ ربحን ፋኢዳን መጠበቅ لا رأس المال وانا متنكسكسበት ገንዘብህ ነው መጀመሪያ መጠበቅ ያለበት ትርፍ ከጊዜ በኋላ ይመጣ ትርፍ ነው የራሱ ጉዳይ ይውደቅ ስለ ትኩረት አቅል ያለው ሰው ስለ ትኩረት መስጠት የለበት አይና الشيخ ربيع حفظه الله تعالى የሚናገሩት ነገር አላቸው በዙ ያ ማለት ነው ሰዎች ሕክማ ነው እያሉ